ንስር በጣም ዝምተኛ ናት። ፓሮት ደግሞ በጣም ትለፈልፋለች። ግን ንስር ዝምተኛ ብትሆንም ከማንም በላይ ከፍ ብላ ከዳመናውም ከፍ ብላ ትበራለች። አየህ፣ አንዳንድ ጊዜ ማንነትን ለማሳየት ልፋትን ጥረትን ለማሳየት መናገር አይጠበቅብም። ለሰዎች ለማስረዳት መጋጋጥ አይጠበቅብም። ካንተ የሚጠበቀው ዝም ብለህ ድምጽን አጥፍተህ መስራት ነው። አንዳንዴ ዝም ስትል ውስጥህ ያለው አቅም ይከማቻል፣ ጉልበት ይጠራቀማል። ውስጥ ያለው ጉልበት ልውጣ ይልሃል። ያኔ ትጠቀምበታለህ። ካወራህ ከተናገርክ ቀጣይ እንቅስቃሴን ካሳወቅክ ግን ፓሮትን እየሆንክ ነው። ከፍታውን ላትወጣው ትችላለህ። ስለዚህ ነገሮችን ለማስረዳት ለማንም አትሞክር። ንስሮች ብቻቸውን ከፍ ብሎ ይበራሉ። አብሯቸው እንደውም ሌሎች በሰማይ ላይ የሚበሩ ወፎች ሳይኖሩ እነሱ ብቻቸውን ከፍ ብሎ ይበራሉ። ከንስር ጋር አብሮ የሚበረው ራሱ ንስር ብቻ ነው። ሌላ የትኛውም እንስሳ አብሯቸው አይበርም። አንተም በሕይወት ውስጥ አብሮ የሚበረው የሚያግዝህ፣ የሚደግፍህ፣ የምትፈልገውን እንድታደርግ የሚረዳ ሰው መሆን አለበት። እንደዛ ካልሆነ ውሎን መቀየር አለብህ። አትችልም፣ ይቅርብህ፣ አርፈ ተቀመጥ፣ ለምን እንዲህ ታደርጋለህ፣ ተው ይቅርብህ የሚል ጓደኛ ጋር የምትውል ከሆነ ቀስ ብለህ የሱን አመለካከት ማያዝ አይቀርም። በዙሪያችን ያሉ 5 ሰዎች አቨሬጅ ነን ወይም ደግሞ አማካይ ነን። ከ5 ሰነፎች ጋር የምትውል ከሆነ የጊዜ ጉዳይ ይሆናል እንጂ 6ኛው ሰነፍ አንተ ነህ። ከ5 ሚሊዮነሮች ጋር የምትውል ከሆነ ደግሞ የጊዜ ጉዳይ ይሆናል እንጂ 6ኛው ሚሊዮነር አንተ መሆን አይቀርም። ውሎ ህይወታችንን ይወስነዋል። ግን ስትሆን ራሱ አይታወቅም። ገደል ይዞክ ሲገባ ራሱ አይታወቅም። ትልቁ ቦታ አልተያዘም ወዳጄ። ብቻዬንም ቢሆን ውጠው። ንስር ብቻውንም ቢሆን ይበራል። አንተም ያ ትልቁ ቦታ ማንም ከሌለው ብቻዬንም ቢሆን ተፋለም። አንድ ጥናት ምን ይላል መሰላችሁ? በአንድ ስራ ቅጥር ላይ የሚወዳደሩ ሰዎች አብዛኞቹ መካከለኛ ደሞዝ ላለው ስራ ነው የሚወዳደሩት። በጣም ዝቅተኛውን ይንቁታል፣ ከፍተኛውን ደግሞ ኧረ እኔ ለዚህ ቦታ አልመጥንም ይላሉ። ትልቁ ቦታ ለጥቂቶች ብቻ ነው የተከፈተው። ስለዚህ ጥቂቶቹ ብቻ ተወዳድሮ ይይዙታል። ስለዚህ ወዳጄ ህልም ትልቅ መሆን አለበት። እነዚህ ሰዎች ባያግዙ ባይደግፉ ብቻዬን ለህልም መሮጥ አለብህ። ንስሮች የሚገርም እይታ አላቸው። ከ5 ኪሎ ሜትር ላይ የሚፈልጉትን ነገር አነጣጥሮ መመልከት ይችላሉ። ያን ነገር ካላገኙ ግን ትኩረታቸው ከዛ ነገር ላይ አይነቀልም። እስኪያገኙ ድረስ መክፈል ያለባቸውን መስዋዕትነት ሁሉ ይከፍላሉ። አንተም በህይወት ውስጥ አሁን ላይ ቆመ የዛሬ 5 ዓመት የዛሬ 10 ዓመት መሆን የምትፈልገውን ነገር ካሁኑ ማሰብ መጀመር አለብህ። አልመህ ማት አለብህ። ያንን ነገር እስክታገኝ ደግሞ ትኩረት መነቀል የለበትም። መክፈል ያለብህን ዋጋ ከፍለ ባትችሎ ከባድ ቢሆን እንኳን እንደ ንስር መስዋዕትነት ከፍለ ያን ነገር እጅ ማስገባት አለብህ። ዳመናው ሲጨፈግግ መብረቁ ሰማዩን ሲያርሰው እንደ እሳት ዝናቡ ሲወርድ ሌሎች ፍጥረታት በሙሉ ከዛ ዝናብ ለማምለጥ ለመጠለል ሲሯሯጡ ሲሸሹ፣ ንስሮች ግን ደስ ይላቸዋል። በከባዱ ንፋስ እንደውም ተወናጭፈው ከዳመና በላይ ሆነው ዝናቡን ከላይ ወደ ታች ያዩታል። ዝናብ የተባለው በህይወት የሚገጥመው ችግር ነው። ከባዱን ፈተና እንደ ሌሎች ፍጥረታት በርታ የምትሸሽ ልታመልጠው የምትሞክር ለመጠለል ለመሸሸግ ምክንያት የምትፈልግ ከሆነ ሁልጊዜም ያሳድዱሃል። አሳዳጅ ተሰዳጅ ሆነ ትኖራለህ። ግን እንደ ንስሩ የሚገጥምን ችግር የሚገጥምን ፈተና ከተጋፈጥክ ከሱ በላይ ሆነ ካየኸው እንደዚህ ሆኖ እንኳ ቢገዝፍ ያ ችግር አንተ ግን እንደ ቁጫጭ ታስተናግደዋለህ፣ ትፈተዋለህ። ከፈጣሪ ቀጥሎ ራስን አምነህ እንደ ንስሩ አስበህ ከችግሩ በላይ ከፍ ካልክ ያ ነገር ቁጫጭ ያክል ሆኖ ትፈተዋለህ። አይከብድም። የትኛውም ችግር ቢሆን ንስሮች አስገራሚው ጸባያቸው የሞተን አንስቶ አይበሉ። እነሱ ራሳቸው ሰብረው አድነው ካልገደሉት በስተቀር ያን ነገር አይበሉትም። ሌሎች አሞሮች ወይም ደግሞ ሌሎች ወፎች የሞተ አንስተው ሊመገቡ ይችላሉ። ንስሮች ግን በፍጹም አያደርጉትም። የሞተ የሚላችሁ በሕይወታችን ውስጥ ትላንትናን ነው። ትላንትና ሞቷል፣ አልፏል። ትላንት መማሪያ ነው። ነገ ዛሬ ግን ምንኖረው ምናጣጥመው ነገር ነው። ስለዚህ ከትላንት ስህተታችን ችግራችን ማስታወስ የማንፈልጋቸውን ነገሮች ብቻ አይደለም፣ ስኬታችን ራሱ ላይ ተቸንክረን መቅረት የለብንም። ምክንያቱም የትላንት ስኬት የትላንትና ነው፣ ለዛሬ መመኪያ አይሆንም። ዛሬ ላይ ማተኮር ነው ያለብን። ንስሮች በጣም አስገራሚው ጸባያቸው ለመብረር ከፍተኛ ዝግጅት ያደርጋሉ። ዝግጅታቸውን ሲጨርሱ ግን ለምን ከባድ ሁኔታ አይፈጠርም እየበረሩ ያልፉታል። አንተም የምትፈልገውን ነገር ለማሳካት ከምቾት ቀጠና መውጣት ካለብህ መውጣት አለብህ። የሆነ ነገር ማድረግ አለብኝ ግን አይመቸኝም ይቅርብኝ የምትል ከሆነ ምንም ነገር አታሳካም። በቃ እኔ እኮ አሁን ያለኝ ደሞዝ በቂዬ ነው፣ እዚሁ ላይ አድጋለሁ፣ ከዚያ ቀስ እያልኩኝ እጨምራለሁ እሄዳለሁ ማለት የለብህም። አዲስ ነገር ለመሞከር ከምቾት ቀጠና ለመውጣት መፍራት የለብህም። አንድ በጣም የሚገርመኝ አባባል አለ። አብዛኛው ሰዎች በ30 ይሞቱና በ70 ይቀበራሉ። ምክንያቱም
የቀረውን 40 ዓመት የሚኖሩት 30 መጨረሻ ላይ ያለውን ሲደጋግሙት ነው ይባላል። ስለዚህ በህይወት ውስጥ አንተም እንደዛ የምታደርግ ከሆነ ህይወትን አትቀይረውም። አዲስ ነገር ለመሞከር ከምቾት ቀጠና ለመውጣቱ ሁሌም ዝግጁ መሆን አለብህ።